ሰላም እንዴት ናችሁ? ለማታውቁኝና ለቻናሉ አዲስ ሆናችሁ ሲሳይ ይባላለሁኝ። የአስቱ ዩኒቨርሲቲ የአራተኛ ዓመት የኮምፒውተር ሳይንስ ኤንድ ኢንጂነሪንግ ተማሪ ነኝ። በዛሬ ቪዲዮ የ11ኛ ክፍልና የ12ኛ ክፍል ተማሪ ሆናችሁ በተለያዩ ዩኒቨርሲቲዎች ውስጥ ገብታችሁ የኮምፒውተር ሳይንስ ትምህርት ለመማር እያሰባችሁ ከሆነና በተጨማሪም ደግሞ በዩኒቨርሲቲ ውስጥ ሆናችሁ እስካሁን ድረስ ዲፓርትመንት ያልመረጣችሁና የኮምፒውተር ሳይንስ ዲፓርትመንት ለመግባት እያሰባችሁ ከሆነ እኔ እዚህ አስቱ ዩኒቨርሲቲ ውስጥ የኮምፒውተር ሳይንስ ዲፓርትመንት ከገባሁኝ ጊዜ ጀምሮ ስለ ኮምፒውተር ሳይንስ ዲፓርትመንት ያለውን የ2 ዓመት ኤክስፒሪየንስን አጋራችኋለሁኝ። በዚህ ቻናል በዚህ ሴሚስተር መጨረሻ 100 ሰብስክራይበር መግባት ነው። ቻናሉን ሰብስክራይብ በማድረግ ጀምሩ። እንዲሁም ቪዲዮ ላይክ እና ሼር በማድረግ ብዙ ተማሪዎች ጋር እንዲደርስ ልታደርጉ ትችላላችሁ። አይ ሲሳይ እንዴት ነህ? ሰላም እንዴት ነህ? በሁለቱ አስቶች ውስጥ ያለው የኮምፒውተር ሳይንስ ትምህርትና በሌሎች ዩኒቨርሲቲዎች ውስጥ ያለው የኮምፒውተር ሳይንስ ትምህርት ልዩነት እንዳለው ሰምቼ ነበር። ልዩነቱን ልትነግረኝ ትችላለህ? አዎ ልክ ነህ፣ ልዩነት አለው። በሁለቱ አስቶች ውስጥ ገብተህ ኮምፒውተር ሳይንስ ስትማርና በሌሎቹ ዩኒቨርሲቲዎች ውስጥ ገብተህ የኮምፒውተር ሳይንስ ትምህርት ስትወስድ ብዙ ልዩነት አለው። ከነዛ ልዩነቶች መካከል የካሪኩለም እና በዩኒቨርሲቲዎች ውስጥ የምትቆይባቸው ዓመታት ልዩነት አላቸው። በሁለቱ አስቶች ውስጥ ገብተህ ኮምፒውተር ሳይንስ ትምህርት ስትወስድ ሃርድዌር ፓርት እና ሶፍትዌር ፓርትን አንድ ላይ ትማራለህ። ነገር ግን በሌሎች ዩኒቨርሲቲዎች ውስጥ ገብተህ የኮምፒውተር ሳይንስ ትምህርትን ስትማር ሃርድዌር ፓርት ለብቻ፣ ሶፍትዌር ፓርት ለብቻ ትማራለህ ማለት ነው። ከፍሬሽማን ጀምሮ በዩኒቨርሲቲ ውስጥ የምትቆይባቸው ጊዜያቶች ደግሞ የ5 ዓመት የዩኒቨርሲቲ ቆይታ ይኖርሃል። ሌሎች ዩኒቨርሲቲዎች ውስጥ ገብተህ የምትማር ከሆነ ደግሞ የ4 ዓመት የዩኒቨርሲቲ ቆይታ ይኖርሃል ማለት ነው። አይ ቲንክ ግልጽ ነው። አመሰግናለሁ። ችግር የለውም። ዲፓርትመንት ከመግባቴ በፊት ከኮምፒውተር ሳይንስ ትምህርት ጋር የማይገናኙ ብዙ ኮርሶችን ፍሬሽማን ላይ ወስጃለሁኝ። ለምሳሌ የመጀመሪያ ዓመት ፈርስት ሴሚስተር፣ ሰከንድ ሴሚስተር፣ ሁለተኛ ዓመት ፈርስት ሴሚስተር። እስኪ አስቡት አሁን የተማራችሁ ላላችሁበት ዲፓርትመንት ፊዚክስ እና ኬሚስትሪ ስትወስዱ ሪሊ እርግጥ ነው በሰዓቱ የምትፈልጉት ዲፓርትመንት ለመግባትና የተሻለ ውጤት ለማስመዝገብ በእነዚህ ኮርሶች ላይ ጥሩ መሆን አለባችሁ። በሰዓቱ እኔም በእነዚህ ኮርሶች ላይ ጥሩ ነበርኩኝ፣ ግን አሁን ምንም የማስታውሰው ነገር የለም። አዎ ለምን አስታውሰዋለሁኝ? አሁን ላይ የማይጠቅመኝ ከሆነና ለወደፊቱ ህይወቴ ምንም አይነት ቫልዩ የማይሰጠኝ ከሆነ ለምን አስታውሰዋለሁኝ? ከሞን አግኝታችሁኛል። አስቱ ውስጥ ፍሬሽማን ላይ ጥሩ ውጤት ካላችሁ ብቻ ከምትገቡባቸው ዲፓርትመንቶች መካከል አንዱ ኮምፒውተር ሳይንስ ነው። ነገር ግን እዚህ ጋር መሸወድ የሌለባችሁ ነገር ፍሬሽማን ላይ ጥሩ ውጤት ቢኖራችሁም ዲፓርትመንት ከገባችሁ በኋላ የምትማሯቸው ኮርሶች እናንተ የጠበቃችሁት ነገርና አክቹአሊ መሬት ላይ ወርዳችሁ ኮርሶቹን ስትማሩ የምታገኙት ነገር የሰማይና የምድር ሊደራረቅባችሁ ይችላል። ምናልባትም እኮ እናንተ የጠበቃችሁት ነገር የነበራችሁን ስኪል ሞር ዲቨሎፕ ለማድረግ በነዛ ስኪሎች ደግሞ ሞር ዲቨሎፕ አድርጋችሁ እዚሁ ዩኒቨርሲቲ ውስጥ ያላችሁ ወይም ደግሞ ከዩኒቨርሲቲ ከወጣችሁ በኋላ ህይወታችሁን ኮምፕሊትሊ ሊቀይሩ የሚችሉ ስኪሎችን ለመማር ፈልጋችሁ የኮምፒውተር ሳይንስ ዲፓርትመንትን መርጣችሁ ሊሆን ይችላል። ነገር ግን ዲፓርትመንት ውስጥ ያሉ ኮርሶች አብዛኛው በሚባል ደረጃ ቲዮሬቲካል ፓርትና የእናንተን ስኪል ሞር ዲቨሎፕ የሚያደርጉ ሳይሆኑ ፕራክቲካል ነገሮች ያልበዙበትና ቲዮሬቲካል ነገሮችን ብቻ ፎከስ አድርጎ የምትማሯቸው ናቸው ማለት ነው። ነገር ግን እንደ አስቱ ያሉ ለኮምፒውተር ሳይንስ ጥሩ የሚባሉ ዩኒቨርሲቲዎች ውስጥ ገብታችሁ የምትማሩ ከሆነ የተለያዩ ስኪላችሁን ዲቨሎፕ የምታደርጉባቸው ክበቦች አሉ። ለምሳሌ A2CV እና ICPC የሚባሉ ክበቦች አሉ። እነሱ ውስጥ ገብታችሁ ኮምፒውተር አድርጋችሁ የበለጠ ስኪሎቻችሁን ማዳበር ትችላላችሁ። እኔ እስካሁን በ2 ዓመት ቆይታዬ ከቲዮሬቲካል ፓርቱ ውጪ በክላስ ውስጥ ተምሬያለሁ የሚለው አንድም ስኪል የለም። ነገር ግን ኮምፒውተር ሳይንስ ገብታችሁ የምትማሩ ከሆነ አሪፉ ነገር ወደ ብዙ ብራንቾች ሊሰፉ ከሚችሉና እንደ አንድ ስኪል ዲቨሎፕ የምታደርጓቸው ብዙ ስኪሎች አሉ። ከነዛ ስኪሎች መካከል እነዚህ ስኪሎች ውስጥ ገብታችሁ በአንዱ ስኪል ላይ በተደጋጋሚ ወጥነት ባለው መንገድ አድብታችሁ የምትሰሩ ከሆነ በእርግጠኝነት በአንዱ ስኪል ብቻ ተፈላጊነታችሁን መጨመር ትችላላችሁ። በመጨረሻም በማንኛውም ሁኔታ ውስጥ ብትሆኑ ምን ያህል ባላችሁበት ቦታ ላይ ሙሉ አቅማችሁ ተጠቅማችሁ የተሻለ ነገራችሁን ማየት ችላችኋል ወይስ የጠበቃችሁት ነገር እንዳልነበረ አግኝታችሁት ተስፋ ቆርጣችኋል? ምርጫው እናንተ ነው። በቀጣይ ተመሳሳይ ይዘት ባላችሁ ቪዲዮዎች እስከምንገናኝ ድረስ ቻው፣ ወዳችኋለሁ።